ዛሬ በሶሻል ሚዲያ ላይ እየተመለከትን ያለው ነገር እጅግ በጣም ልብ የሚሰብር ነገር ነው። እስቲ እንግዲህ ሁላችንም አይተነዋል። ያን ቪዲዮ አይቶ ያላለቀሰ ልቡ ያልተሰበረ ያላዘነ የለም። ያ ሰው የተቃጠለው ሰው ብሔሩ ምንም ሊሆን ይችላል። ኦሮሞም ሊሆን ይችላል፣ አማራም ሊሆን ይችላል፣ ጋምቤላም ሊሆን ይችላል፣ ትግሬም ሊሆን ይችላል። ነገር ግን የሰው ልጅ ነው። የሰው ልጅ ሆኖ የሰው ልጅ እንደዚህ ሲቃጠል ኦር እንደዚህ ሲያቃጥሉ ትንሽ እንኳን ርህራሄ አይሰማቸውም? ምንም ሊያጠፋ ይችላል። በእርግጥ እሱ ምንም ሊያጠፋ ይችላል፣ ደሞም ላያጠፋም ይችላል። ሌላ ሰው ባጠፋ ጥፋት በብሔሩ ብቻ ተለይቶ እንደዚህ በእሳት ሲቃጠል ማየት በጣም ልብ ይሰብራል። ማንኛውም ሰው ማንኛውም ኢትዮጵያዊ ይሄንን እያየ ዝም ሊል አይገባም። ይሄ ሰው የሰው ልጅ ነው፣ አውሬ አይደለም። የሰው ልጅ ሆኖ ሰው ሆኖ የሰው ልጅን እንደዚህ ሲያቃጥል አይተን ዝም የምንል ከሆነ ካቃጠሉት እኩል እንደውም ከነሱ በላይ አውሬዎች እኛ ነን። ይሄ ድርጊት መወገዝ አለበት። ይሄንን ያደረገ አካል ለሕግ ቀርቦ ትክክለኛ እርምጃ ሊወሰድበት ይገባል። እናስታውሳለን ከ150 ዓመታት በፊት ሴቲቱን ጡት ቆርጦ ወንዱ ደግሞ አርሶ ቤተሰቦቹን እንዳይመግብ አርሶ እንዳይበላ እጅ እየቆረጡ ነበር አኖሌ ላይ። ይሄ ከኦሮሞ ልብ ውስጥ መቼም አይጠፋም። አሁን ደግሞ ይህን ታሪክ ደገሙ። የሰው ልጅ እየተናገረ እየጮኸ ተውኝ እያለ ቤንዚል እየጨመሩ ሳር አናቱ ላይ ያስቀመጡ በእሳት በህይወት እያለ እናንተም እንደዚህ ነው እኛን ያቃጠላችሁት፣ ሻለቃችንን እናንተም እንደዚህ ነው ገድላችሁ እኛን ያሳረራችሁት እያሉ ይሄ ምስኪን እሱ አይደለም ያን ሻለቃ የገደለው ሌላ አካል ሊሆን ይችላል። ይሄ ምስኪን ምን አጠፋ? በብሔሩ ብቻ ተለይቶ በእሳት እንደዚህ የሚቃጠለው ምን አጥፍቶ ነው? በየጊዜ ከ150 ዓመታት በፊት እንግዲህ በኦሮሞ ልብ ውስጥ መቼም የማይሻር በምንም የማይሻር ጠባሳ አስቀምጧል። አሁን ደግሞ እንደገና እኔ ኦሮሞ ነኝ፣ ያ የተቃጠለው ማንም ይሁን ትግሬም ይሁን አማራም ይሁን ጋምቤላም ይሁን፣ ነገር ግን የሰው ልጅ ነው። የሰው ልጅ ሆኜ የሰው ልጅ እንደዚህ ሲቃጠል ዝም የምልበት አንጀትም የለኝም። ምክንያቱም ይሄ ነገር ነገ በኔም ሊደርስ ስለሚችል ማለት ነው። እነኚህ ሰው አይደሉም፣ አውሬዎች ናቸው።